በትግራይ ክልል ዋና ከተማ መቀለ የጸጥታ ኃይሎች የወጣቶች አፈሳ ማካሄድ መጀመራቸውን የዓይን እማኞች ለኢትዮጵያ ኢንሳይደር ተናግረዋል። በመቀለ የቀድሞ ተዋጊዎች ወደ ምድባቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ዛሬ የታዩ እንቅስቃሴዎች በተለያዩ የትግራይ አካባቢዎች ሲካሄድ የቆየውን አፈሳ ወደ ክልሉ ዋና ከተማ በይፋ መድረሱን እንደሚጠቁም ጉዳዩን በቅርብ የሚከታተሉ የመረጃ ምንጮች አስረድተዋል። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በትላንትናው ዕለትም በማህበራዊ ሚዲያ በስፋት ሲጋሩ ውለዋል። ከነዚህ ተንቀሳቃሽ ምስሎች አንዱ በመቀለ ሰሜን ክፍለ ከተማ በ0506 ቀበሌ ከሚገኘው ኢላላ አንደኛ ደረጃ ትምህርት ቤት ደጃፍ የተቀረጸ ነው። ይኸው ቪዲዮ ከትምህርት ቤቱ ደጃፍ የቆመ ነጭና አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንዲሁም የጦር መሳሪያ ያነገቡ ሰዎችና የተወሰኑ ወጣቶች ወጣ ገባ ሲሉም ያሳያል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎችም ጩኸትና ለቅሶም በተንቀሳቃሽ ምስሎች ሲደመጥ ነበር። ይህንን ጨምሮ በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩ ተንቀሳቃሽ ምስሎች የተቀረጹት አርብ ሰኔ 26 2018 ዓ.ም ጠዋት እንደሆነ በቦታው የነበሩ አንድ ዓይን እማኝ ለኢትዮጵያ ኢንሳይደር አረጋግጠዋል። በመቀለ ከተማ 05 በሚባለው ቀበሌ አካባቢ ነዋሪ የሆኑት የዓይን እማኝ በእለቱ ጠዋት 1 ሰዓት አካባቢ ከቤታቸው የወጡት ልጄ የሚል ጩኸት ድምጽ ሰምተው እንደነበር ይናገራሉ። ጠዋት 1 ሰዓት ላይ ጩኸት ሰማን፣ እንዳለም ከቤት ሮጠን ወጣን፣ የህዝብ ባስ ሞልተው ሲሄዱ ነው ያየናቸው የሚሉት እኚህ የመቀለ ነዋሪ የአካባቢው ህዝብ እንዳለ ውጭ ቆሞ ሲጠባበቅ እንደነበር አስረድተዋል። የአካባቢው ነዋሪዎች 2 ሰዓት መጠበቃቸውን የገለጹት የዓይን እማኝ የህዝብ ማመላለሻ አውቶቡስ ከመጣ በኋላም ወጣቶቹን ጭኗቸው ሲሄዱ ቆመው መመልከታቸውን ይገልጻሉ። ወጣቶቹ በ20ዎቹ የዕድሜ ክልል ውስጥ የሚገኙ እንደሆነ የሚገመቱት የመቀሌ ነዋሪ ወደ መኪናው ከሚጫኑ ሰዎች መካከል የፖሊስ ዩኒፎርም የለበሱ ሰዎች እንደነበሩት የዓይን እማኝነታቸውን ሰጥተዋል። ወጣቶቹ ሲታፈሱ እንዳላዩ የገለጹት የዓይን እማኟ ሆኖም የአካባቢው ነዋሪዎች የታፈሱት በሌሊት በተደረገ የፓትሮል ቅኝት እንደሆነ አክለዋል። አውቶቡሱ ወጣቶቹን ይዞ መንቀሳቀስ ሲጀምር የአካባቢው ሰዎች ድንጋይ ጭምር ወርውረው ለማስቆም መሞከራቸውንና የፊቱን መስታወት እንደሰበሩ ማየታቸውን ነዋሪዋ ገልጸዋል። ጉዳዩን በቅርብ የሚከታተሉት ሌላ የመረጃ ምንጭ አውቶቡሱ ወደ ኢላላ አንደኛ ደረጃ ትምህርት ቤት ያቀናው ወጣቶችን ወደ ወታደራዊ ማሰልጠኛ ለማጓጓዝ እንደሆነ አስረድተዋል። ወጣቶቹ ከተለያዩ የመቀለ አካባቢዎች የታፈሱ እንደሆኑ እኚህ መቀለ የሚገኙ የመረጃ ምንጭ አስረድተዋል። ኢትዮጵያ ኢንሳይደር ያነጋገራት ሌላ የመቀለ ነዋሪ የ18 ዓመት ወንድሟ ባለፈው ሰኞ ሃይማኖታዊ ትምህርት ከሚከታተልበት መስጊድ ታፍሶ ወደ ወታደራዊ ማሰልጠኛ እንደተወሰደም ገልጻለች። ወንድሟ በወታደሮች ሲወሰድ የመስጊዱ ዘበኛ እንደደወለላት የገለጸችው ነዋሪዋ እርሱን ፍለጋ በአቅራቢያ ወደሚገኝ የፖሊስ ጣቢያ ብትሄድም ወደ ሌላ ቦታ እንደተወሰደ እንደተነገራት አስረድታለች። በማግስቱ ወንድሟ በዚያው ፖሊስ ጣቢያ ውስጥ እንዳለ ብታረጋግጥም መጀመሪያ የለም የሚል ምላሽ እንደተሰጣትና ከቆይታ በኋላም መኖሩ እንደተነገራት አክላለች። ወንድሟ በተያዘበት ጊዜ የለበሰው ጀለቢያ ስለነበር የክረምቱን ብርድ የሚቋቋምበት ልብስና ሱሪ እንዲያመጡ እንደታዘዙ ነዋሪዋም ተናግራለች። በጣቢያው የሚገኙት ፖሊሶች ወንድሟ የተያዘው መታወቂያ ስላልያዘ መሆኑን እንደነገሯትና የሰፈር ልጅ ስለሆነ ችግር የለም ጠዋት ይመለሳል በማለት እንዳረጋጓት ገልጻለች። ከማክሰኞ ጀምሮ ወደ ፖሊስ ጣቢያ ብትመላለስም ወንድሟን ማግኘት ያልቻለችው ነዋሪያ በስተኋላ ላይ ወደ ወታደር ማሰልጠኛ ጣቢያ መወሰዱን እንደሰማች ነው ያስረዳችው። ወንድሟ ያለበትን ቦታ የነገሯት እርሱ ከተወሰደበት የወታደር ማሰልጠኛ ታመው ወደ መቀለ የመጡ ወጣቶች እንደሆኑም አመልክታለች። ይህንን ተከትሎ ከመቀለ ከተማ 30 ኪሎ ሜትር ርቀት ላይ ወደሚገኘው ደንገላት የተባለ ቦታ በዕለተ ሐሙስ ያቀናችው ነዋሪያ በስፍራው ከደረሰች በኋላም ከርቀት ወንድሟ ማየቷን ተናግራለች። ወንድሟ ጸጉሩን መላጨቱን እንደተመለከተች የጠቀሰችው የመቀሌ ነዋሪዋ ሆኖም ልታነጋግረው አለመቻሏን ገልጻለች። የማሰልጠኛው ጠባቂዎች በዚያ የሚገኙት ሌሎች ወጣቶች ጠያቂ የለንም ብሎ ያስባሉ በሚል ምክንያት ወንድሟን ቅርባ እንዳታወራ እንደከለከሏትም አክላለች። ወታደራዊ ማሰልጠኛው ወጣ ባለ አካባቢ ላይ እንደሚገኝ የጠቆመችው የመቀለ ነዋሪ ከወንድሟ ጋር በርካታ ወጣቶችም በስፍራው ላይ መመልከቷን ነው የምትናገረው። ኢትዮጵያ ኢንሳይደር ያነጋገራቸው ሌላ የመቀለ ነዋሪ በወጣቶች ላይ የተካሄደውን አፈሳ በመፍራት ባለቤታቸው መደበቃቸውን ገልጸዋል። በ2013 ጦርነት የተሳተፉ ባለቤታቸው ተፈልገው ባለመገኘታቸው ከአንድ ሳምንት በፊት በቀበሌ አስተዳደር ተጠርተው የት እንዳሉ መጠየቃቸውን አስረድተዋል። ባለቤታቸው ወደ አዲስ አበባ መሄዳቸውን የተናገሩት የመቀለ ነዋሪዋ የቀበሌው አስተዳደር ኃላፊዎች ካሉበት እንዲያመጧቸው ትዕዛዝ እንደሰጧቸው ተናግሯል። የቀበሌ ኃላፊዎች ባለቤታቸው ቀድሞ ወደ ነበረበት ወታደራዊ አሃድ መመለስና የወታደራዊ ስልጠና መውሰድ እንዳለበት እንደነገሯቸው ነው የሚጠቅሱት። ኃላፊዎቹ አይናችንን አናነሳም እንከታተላቸዋለን በማለት እንዳስፈራሯቸው አክሏል። እኚህ የመቀሌ ነዋሪ ከሰሞኑ ብቻ የእርሳቸው ጎረቤት የሆኑት 2 ወጣቶች መታፈሳቸው ለኢትዮጵያ ኢንሳይደር ተናግሯል።
አሁን ያለው ሁኔታ በሰዎች መካከል የነበረው መተማመን እንደሸረሸረ የገለጹት የመቀሌ ነዋሪ የሚወስድሽ ጎረቤትሽ የሚያሳፍሽሽ ዘመድሽ ነው ሲሉ ተናግሯል። በትግራይ ክልል ለወታደራዊ ግዳጅ የሚፈለጉ ወጣቶች አፈሳ መካሄድ የጀመረው ካለፈው መጋቢት ወር መጨረሻ ጀምሮ እንደሆነ ሀገር በቀልና ዓለም አቀፍ የሰብአዊ መብቶች ተሟጋቾች ባወጧቸው ሪፖርቶች አረጋግጧል። የግዳጅ ወታደራዊ ምልመላ ከሚደረግባቸው የትግራይ ክልል አካባቢዎች መካከል አዲግራት፣ አዲጉደምና ዛላምበሳ ከተሞች እንደሚገኙበት ኢትዮጵያ ኢንሳይደር ባለፈው ወር ያነጋገራቸው ከአፈሳ ያመለጡ ወጣቶች ገልጸው ነበር። በክልሉ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ሂውማን ራይትስ ዎችና የአውሮፓ ህብረት ባለፈው ሳምንት ባወጧቸው መግለጫዎች ላይ ተችተዋል። ለትችቶቹ ምላሽ የሰጠው ህዝባዊ ወያኔ ሓርነት ትግራይ ህወሓት እናም የፓርቲው ሹማምንት ግን ወረራ ለመከላከል መዘጋጀት አለብን አለን እንጂ አፈሳ አላካሄድንም ሲሉ አስተባብለዋል።